ዝናባማው የአየር ሁኔታ ሳይበግራቸው ከጉራጌ ዞን ከሁሉም ወረዳዎችና ከሁለቱ ከተሞች የተውጣጡ በሺዎች የሚቆጠሩ ሰዎች ዶክተር አብይ አህመድ በስካሁን ቆይታቸው እያሳዩ ላሉት የአመራር ብቃት እንዲሁም የመደመር የፍቅርና የይቅርታ ጉዞን ለመደገፍ በወልቂጤ ታላቅ የምስጋናና የድጋፍ ሰልፍ ተካሂዷል። በሰልፉ ለዶክተር አብይ ምስጋናና ድጋፍን ለማቅረብ የእድሜ ነገር ጉልበታቸውን ሳይገታ ከወጣቶች ጋር እኩል እየተጋፉ በተቀጣጠለ የሀገር ፍቅር ስሜት በደስታ ማዕበል የተዋጡት ወይዘሮ ሄሮዱላ ምስጋናቸውን ከምርቃት ጋር ለዶክተር አብይ እንዲህ ነበር የገለጹት። ደስ አለን፣ ደስታው አልችለውም። ይሄ በልቤ ያስቀመጥኩት በደስታው አልችለውም። አላህ ይቆይልኝ፣ አላህ ያሰንብትልኝ። አላህ ወሰለ በተከዘበና ነው። በድጋፍ ሰልፉ ላይ በቀል የደካሞች ነው፣ በበቀል አናምንም፣ ፍቅር ያሸንፋል፣ ተደምረናልና ሌሎችም ሲንጸባረቁ የነበሩ መልእክቶች ናቸው። ሰልፉን ሲመሩ የነበሩት ዘርማ ወይንም የአካባቢው ወጣቶች በሰልፉ ላይ ለታደሙ በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በወልቂጤ ተገኝተው በቀቤናና በጉራጌ አካባቢዎች መካከል የተፈጠረውን ግጭት ወጣቶቹ ሰላማዊ ሁኔታን በመፍጠር የመደመርን የቤት ሥራ እንዲሰሩ የሰጧቸውን ኃላፊነት መወጣታቸውንና ዞኑ ለሌሎች ብሔረሰቦችም መኖሪያ መሆኑን ገልጸዋል። ዞናችን የብዙ ብሔረሰቦች መገኛ ነው። ስለዚህ ጉራጌ ዞን ውስጥ ያለ አጠቃላይ የሌላ ብሔረሰብ ዜጎች አንድም ቀን ከጉራጌ ማህበረሰብ ባህል፣ ወግ፣ ታሪክ አርቀን አናውቅም። ስለዚህ ከኛ ጋር ተዋልደዋል፣ ከኛ ጋር ወልደዋል፣ ኖረዋል፣ ተጋብተዋል፣ ተደምረዋል። ስለዚህ ጉራጌዎች ናቸው። ስለዚህ ኢትዮጵያውያኖች ናቸው። ክቡር ጠቅላይ ሚኒስትር በሰጡን የቤት ስራ መሰረት የቤት ስራችንን ሰርተናል፣ ተደምረናል። ዘርማው ቀን ከሌት ከተማውንና ቤቱን ይጠብቃል። እንዲሁም ዘርማው በመላው ኢትዮጵያ በሌላ አካባቢዎች የተከሰቱ የመግደል፣ የመፈናቀል፣ የማባረር፣ የማሳደድ ድርጊቶችን የእኩያን ተግባር በመሆኑ አጥብቀን እናወግዛለን። የሰልፉ ተሳታፊዎች መደመርን ከሰልፉ ድጋፍ ባለፈ በተሰማሩበት መስክ በኃላፊነት ስሜት በመስራት እንደሚገልጹት ተናግረዋል። እኔ እዚህ ከተማ ነጋዴ ነኝ። ከንግድ ጋር ነው እየተሰማራ ያለሁት። ስለዚህ ዶክተር አብይን መደገፍ ካለብን አስፈላጊ የሆኑ ነገሮች ከነጋዴ ማህበረሰብ የሚጠበቀውን፣ ከሃይማኖት አባቶች የሚጠበቀውን፣ እንደገና ደግሞ ከአገር ሽማግሌዎች የሚጠበቀውን ሁሉ በተሰማራበት ሙያ የመንግስት ሰራተኛም ቢሆን በተሰማራበት ሙያ ሁሉ እሳቸውን ለመደገፍ ሀሳባቸውን ለመደገፍ ቁርጠኛ የሆነ አመለካከት ሊኖረን ይገባል የሚል ሀሳብ ነው ያለው። ተታለን ወደ አልተፈለገ አቅጣጫ መሄድ ለማንም እንደማያዋጣና የሚያዋጣን አንድ መሆን የመደመር ሳይንሱ አንድ መሆን ነውና ያንን የገለጽንበት ዕለት ነው። ሳንዘናጋ እሳቸውን መደገፍ በሰልፍ ብቻ አይደለም። ሁሉም ህብረተሰብ ወጣቱም ሆነ አዛውንቱ ሁሉም በተሰማራበት መስክ በተግባር በሰልፍ ብቻ ሳይሆን በተግባር ሁላችንም ከምንጥለው ሶፍት አንስተን የእሳቸውን ዓላማ ደግፈን ላቀዱት እቅድ ስኬታማነት የበኩላችንን አስተዋጽኦ ማበርከት እንዳለብን ለመግለጽ የተዘጋጀም ሰልፍ ጭምር ነው። ከድጋፍ ሰልፉ በኋላም በርካቶች በአዲስ አበባው ሰልፍ በተፈጸመ ጥቃት ለተጎዱ የወገን አለኝታነታቸውን ለማሳየት የደም ልገሳን አከናውነዋል። መነሻው ምክንያት ያው ለተጎዱ ወንድሞቻችን እህቶቻችን ደም በመለገስ ፍቅራችንን እንደምንገልጽ አራያው የሆነው ጠቅላይ ሚኒስትራችን እሱን ተከትለን እኛም ለወገኖቻችን ደማችንን እስከ መስጠት ድረስ ፍቅር እንዳለን ለሁሉም ወገኖቻችን ለቀቤናም ለጉራጌም ሁሉም አንድ ነን። ፍቅራችንን በዚህ መልኩ መግለጽ ስለፈለኩ ነው የመጣሁት። ይሄ ደም ይቀዳል። ዛሬ በወልቂጤ ውስጥ ደም ሰጥተን ይሆናል። ኢትዮጵያ ውስጥ ያለው ተጎዱ የትም ተጎዱ የሚሰጥ ነው እዚህ ያለ። ስለዚህ ከዚህ በላይ መዋሃድ የለም፣ ከዚህ በላይ መደመር የለም። ስለዚህ ደማችንን ቀላቅለናል ማለት ነው። የድጋፍ ሰልፉ የኢትዮጵያን ብሔራዊ መዝሙር በመዘመር በሰላም ተጠናቋል።